ቅዱሱን ስናየው ያው እንግዲህ ሌሎቹ ለየት ያለ ነው። በውስጡም በውጩም መውጫው አንድ ነው። ወደ ውጭም አንድ ነው መውጫው በዚህ አያዞርም ማለት በውጭ ደግሞ አያዞርም ድፍን ነው የተያዘ ነው። ከሌሎች አጫፋሪ ህንፃዎች ጋራ የተያዘ ነው። ስንወጣ ምቹ ናት በሯ የሴት የወንድ መውጫይቱ ይቺ ብቻ ናት። እንግዲህ አይሰበስረው እንደተገለጸለት በየውጫዊ ክርስቲያን ስናይ የሴቶች መግቢያ የወንድ መግቢያ የፈረስ መግቢያ የሚባል አለ። ያንን ለዚህ ቤተ መቅደስ አልተጠቀመበትም። የእሱ የራሱ የሆነ ታሪክ ሊኖር ይችላል። ውስጥ ስንገባ ይሄን ደብረ ሲና የወዲያኛውን ጎልጎታ ብሎ ነው ስያሜ የሰጡት አምላካችን ሳይበላ ያረፈው። እንግዲህ ይሄ ከመጽሐፍ ቅዱስ ጋር አብሮ በማያያዝ መጽሐፍ ቅዱስን ስናነበው ደግሞ ይሄን በተግባር ስናገኘው በአይናችን አይተን በእጃችን ዳስሰን ስንል እውን መሆን የእግዚአብሔር ጥበብ የእግዚአብሔር መንፈስ በዚህ ቦታ ላይ እንዴት እንዳደረ